በቃ መሄድ ትችያለሽ እንደውም ሰላም ተመልካቾቻችን፣ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ አንድ ተንኮል አስቤያለሁ። ፕራንክ ነገር ቀለል ያለች ቤቢሽ እየመጣ ነው ከስራ። እኔ ዛሬ ቤት ነበር ያልኩትና ቀን ሙሉ ሳስብ እስቲ ምን ልስራው ፕራንክ፣ በጣም የሚያናደው ነገር ምንድን ነው ብዬ አሰብኩኝ። ከዛ አንድ ፕራንክ ልሰራው ነው። ምን መሰላችሁ? ቤት መሄድ እፈልጋለሁ እለዋለሁ። አሁን ከተጋባን ወደ 13 ቀናችን ነው። በቃ ለ10 ቀን ወይም 15 ቀን ቤት ሄጄ አልፌ መምጣት እፈልጋለሁ እለዋለሁ። እስቲ ምላሹን እንሰማዋለን። በጣም የሚናደር ነው የሚመስለኝ፣ ማለት በጣም ማለት ነው። በጣም የሚጠላው ነገር ቢኖር ቤተሰብ ጋር ሄዶ ቆይቶ ምናምን መምጣት። በሌላ ባለትዳሮች ራሱ አይወድም። እንዴት አስችሏቸው 10 ቀን ምናምን ይቀመጣሉ ምናምን ነው የሚለውና በጣም የሚናደድ ይመስለኛል። ላለመሳቅ ምናምን ሞክራለሁ። ስልኩን ራሱ የደበኩት ቲቪው ስር ነው። ምንም መደበቂያ ቦታ አጣሁ። ዛሬ ነው ቤቴ ውስጥ መደበቂያ እንደሌለ ያወቅኩት ይምነት እና የሚመጣውን የፊቱን ሪያክሽን ምናምን ታዩታላችሁ። የሚቆጣኝ ይመስለኛል። የሚቆጣኝ ብቻ ሳይሆን በጣም የሚጮህ፣ ምናልባት እህቶቼ ጋርም ሊደውል ይችላል። እንዲህ ያለች ነው እስቲ ምከሯት ምናምን ሊል ይችላል። ደግሞ በተጋባን 3 ቀን 4 ቀን ውስጥ ዝም ብዬ ሳለቅስ ነበርና ቤት መሄድ ፈልጌ፣ መፈለግ ሳይሆን መናፈቅ አለ አይደል? ብዙ ጊዜ ከቤተሰብ ጋር ስትኖሩ ከዛ ድንገት ትዳር መስረታችሁ ስትወጡ በጣም የሚከብድ ነገር ቤተሰብ መለያየት ነው። በቃ ትልቅ ለእኔ ከባድ የምለው እሱን ነውና እስቲ ሄደን እናያቸው ምናምን እለዋለሁ። ሳለቅስ ራሱ በቃ በእናትሽ አታልቅሽ ሄደን እናያቸዋለን ምናምን ይለኛል። ያው ናፍቆት ነው። ግን ትዳር መመስረቴን በጣም ነው የምወደው ከማፈቅረው ሰው ጋር ግን ያው አዲስ ነገር አይደል ከቤተሰብ መለየት። እሱ ነገር በጣም ከብዶ የነበረ አሁን እየመጣ ነው መሰለኝ። ቆይ በሩ ልክፈትለት። ዛሬ እንግዲህ ጉድ ነው የምታዩት። ዛሬ ታክሲ የለም። ስራ ስለሌለ ፊት ግን ደህና ነው። ከማት መስል እንዴት ምን ሰራሽ ዛሬ? ምንም አልሰራሁም ብዬ ነው። ግን ያሰብኩት መምራት እንዳትናደድ፣ የሚያናድድን ነገር አይደለም። አንድ 10 ቀን ወይም 15 ቀን ወይ 10 ወይ 15 ቀን እኔ አሚን ፍቃድ ስለወጣች ቤት ትሄድ ወይም ደግሞ ከፈለግ አብረን ብንሄድ ለ10 ቀን እየቀለድሽ ነው ማለት ነው። የምር 10 ቀን ቤተሰብ ጋር እኔስ እኮ ከፈለግ አብረን እንሂድ። ከዛ ጠዋት እየተመላለስን ስራ እኔም ያው ካቃል እየተመላለስኩ ከተጋባን እኮ ገና 2 ሳምንታችን ነው። እንዴት 10 ቀን ትቆያለሽ እንዴ? አረማናቸው በዚህ ሰዓት ቀልጂ እየቀለድሽ ነው። አውቀሽ በምን ላናደው ነው? አውቄ ብያለሁ። ማርያምን አይደለም እኔ ቁጭ ብዬ ያሰብኩት ነው። ለምን እሷ መረፍት ናት። ኧረ አይሆንም። አውቀሽ ነው ሲጀምር እንዴ? ምን ችግር አለው? እነሱ አይደል ያሳደጉኝ ሲጀምር። እሱም ማለት ነሽ። ለሳምንት ብዙ ነው። ከፈለሽ ጠይቀናችሁ እንመጣለን። ነገ ቅዳሜ አይደል? ሄደን እንመጣለን። ለምን እንዴ 10 ቀን እንዴት ይሆናል? ለምን ምን ችግር አለው? እንዴ ብዙ ነው። አሁን እኮ ነው ትዳር ውስጥ የገባነው። አንድ ላይ ልጅ ከጀመርን 10 ቀን ነው። ቢሆንስ ምን ችግር አለው? ለምን አይቻልም? ለምን እስቲ አስረዳኝ። እኔስ 10 ቀን ነው። አብረን እንሄዳለን። እንዴት እንሄዳለን? ምንድነው የወጣው? ታውቃለህ በጣም አይቻልም። ለምን የቀለድሽ ነው? እግዚአብሔር ይመስገን። ለምንድን ነው የምቀልደው? እንዴ እንደዚህ አይቀጣለቅም። ቅድም ደውላልኝ ነበረ። አንድ 10 ቀን ልጆቹ የሉም ይሄዳሉ ስላለች በቃ አንድ 10 ቀን አብረን ማለት ነው ማለት ቆይ ይሄን እንጨርስ። አቀርብልሃለሁ። እሺ አቀርብልሃለሁ። ወላ እናወራለን። ተኝተንሽ ከእኔ እንደውም እነሱ ሰርቶ የሚቋጥሩ ልጅ ይጣፍጣል።
ልብስ ልቀይር ልምጣና ቆይ አናግረኝ። አትሄድ አትጃጂ እግዚአብሔርን ያዋሩ ጋር ቁጭ ብዬ አንተን የጠበቁት ሳስብ ነው። ኧረ ጭራሽ አትሄጂም። እውነት 15 ቀን እኮ አትሄጂም። ደግሞ አትበለ ወይ አብረን እንሄዳለን። ሁለት አማራጭ ለምን ከተጋባን ሳምንታችን ለምን የምትደጋግመው? አውቀዋለሁ ራስህ መስሎህ ነው። እንደፈልጌ እኮ ነው ያገባሁት። በግድ በሽማግሌ ተፈልጎልኝ ነው ያገባሁት መሰለህ እንዴ? ታግቶ ወደ ቤቱ ይወጣል። ምን ችግር አለው? ቆይተን ቢሆን እሺ ምን ችግር አለው? ምን ችግር አለው? እንዴ ቤተሰቦቼ ናቸው፣ እህቶቼ ናቸው። ትጃቸው አይወጣም። አልቀልድም። አይደለም ማርያም ትጃጂ እግዚአብሔር ስራት ያጂ ነው ትጨማለቂ እንደዚህ እንደሆነ እንደዚህ ጥሩ ሰው እንደሆነ ወይ ደግሞ አንተ እንድትወደኝ ጥሩ ስለሚያረጉት እኮ እሱ ናቸው። ወደድክም ጠላህ እሱ ማለት አንተ ካወቁ ገና 5 ዓመት 4 ዓመት ምንድን ነው የምትለው? ታዲያ አሁን ቤት ሮጬ ካለኝ ምን ትያለሽ? ሮጬ አላልኩም። ወይ አብረን እንሂድ ወይ እኔ ልሂድ። ሁለት አማራጭ ነው። አትቀልጂ። እግዚአብሔርን የቀለድኩ አይደለም። እንደዛ ነቀል የለም። ታውቃለህ እኔ በቤተሰብ እንደማልቀልድ ያለ ልብሴን ልቀይር ነው አመጣለሁ። ሲጀምር ያው ልብሴን ቀይሬ እግዚአብሔርን ማርገም አትሄጂም። አትሄጂም ማለት ቀይሬ መጣሁ። ልብሴን እናወራለን። አብሽ ቁጭ በል እራት አቅርቢልኝ። አቀርብልሃለሁ። አብረን ነው የምንበላው። አቅርቢልኝ አትበል። አትሄጂም እንዴ አትዘዘኝ። ሲጀምር አትዘዘኝ። አልፈልግም ማለት ነው። አትዘዘኝ። ማርያምን አትዘዘኝ። እራት አታቀርቢ? ለኮ አቀርባለሁ። ራሴ አቀርባለሁ። ተነስቼ እራት መብላት እንዳለብህ አውቃለሁ። ተነስቼ አቀርባለሁ። እራት አቅርቢልኝ ማለት ነው። ችግር አለ። አሁን አታረሳ። ሲጀምር የሚረሳ ጉዳይ አይደለም። አታረሳ ሳይላለው እንዴ በቤተሰብ ቀል የለም አብሽ። ምንም ይሁን ምንም ማለት ነው እንዴ ምን ችግር አለ? ማይቀየር ውሳኔ እንደሆነ ታውቂያለሽ አይደል? አሁን አንተ ቤተሰቦች ቢጠሩ ከዛ ነገ በጧት ሄደን አንድ 10 ቀን 15 ቀን አንተ ቤተሰብ ጋር ከርመን ብንመጣ ምን ችግር አለ? ቆይተን ቢሆን አመት ቆይተን ምን ከጊዜው ጋር ምንድነው? እኛን አያውቁንም እንዴ? ያሳደጉ ሰዎች እኮ ናቸው። ያውቁናል እኮ። አንድ መቀራረብ ጊዜ በኋላ ነው የምትቀራረብ ነው የሚለው። እንዴት አንተ እኮ ታውቃቸዋለህ። ቆየሁ እኮ ካስተዋወቅኩ አይደል? ፍሬንድሺፕ ላይ እኮ ታውቃቸዋለህ። አውቀህ ነው እንጂ በቃ አጉል ወግ ባህል ምናምን የምትለው ነገር አለ። እንደዚህ አይነት ነገር ላይ አይደለም ክብርን መጠበቅ ሲጀምር። አጣጥም ካይ ነው መጀመሪያ እሺ በለኝ። እሺ በለኝ። እሺ በለኝ። ለምን የምንሽ ነው? እኔ ሄዳለሁ። ቅርበት ነው ያለናት። ማርያምን ልብስ ምናምን ራሱ እያዘጋጀው ነበር ለነገር እየበጣው ማርያምን ሁለቱ ምናምን ራሱ አድርጌልሃለሁ። ማርያምን በቃ እንዴ ምን ችግር አለው አንተ? እሺ ሂጂ አትበል። አንተ እዚህ ምን ትሰራለህ? ብቻ አንቺ ሂጂ በቃ ስራ አለኝ። እኔም እኮ ስራ አለኝ፣ ግን መሀል ላይ ኦፍ ምናምን ስለሚኖረኝ ሳደርም ጠዋት ሄደን ቤታችን እንሄዳለን። አንተ ማድረስ ወጣ ወደኛ ቤት እንሄዳለን። ትክክል እያሰብሽ አይደለም። ተይ ምንድን ነው ክፋት ውስጥ ያስረዳኝ እስቲ። በትክክል ልክ ነው የምትልበትን በግራ ጎንሽ ነው የተነሳው። ኧረ መሸኩ ምን እነሳለሁ? ልተኛ ነው እግዚአብሔርን ቀን ሙሉ ሳስበው ነው ያልኩት። ሲጀምር ያልኩ ነበረ እሺ የሚለኝ አይመስለኝም ያልኩት ነበር። ለምን አክሱም ምን ሆነሽ ነው አሁን? ጭራሽ አሁን ይሆናል ራስ ነው ይሆናል። ራት አትበለኝ እያዋራሁ ራት አሰጪኝ እሰጥሃለሁ፣ ግን ቆይ እናውራ እንጨርስ መጀመሪያ። ለምን እሺ ለምን ይሄ ነው ምክንያቱ በለኝ። ምን ያህል ቅርብ እንደሆነ ታውቃለህ ከቤተሰቦቼ ጋር አይደለ? ታዲያ በቃ እሱን ካወቅ ምንድነው እምቢ የሚያስብል? ሌላ ቦታ ሊዳ አላልኩኝ፣ ልዝናና ወይ ልውጣ አላልኩኝ አይደለ? እስቲ አስረዳኝ። ይሄ እኮ ገዝተሽ ማለት ነው? አዎ እሱን ጠጥቼ ነው። ምን አገባው? ስለዚህ አታውራ። እስቲ እናስብበት አይሻልም? ለምንድን ነው ውሳኔችንን ወስነን እንደ እናስብበት። ትልቅ ውሳኔ እኮ ነው። 10 ቀን ብዙ ነው። እኔ እንዴት ልሆን ነው? ትመላለሳለህ። እኔም አንተም አብረን አብሽ ግን ጥሩ አስተሳሰብ የለህም። እውነት ጥሩ ሰው መስለኝ ነበር። እውነት እንደዛ ይባላል? አዎ በቃ ይባላል። ማለት የለብኝም ግን ይባላል። እንደዛ ይባላል? አዎ ለምን ከአቅሜ በላይ ሆንኩ? ታገስኩህ፣ አስረዳሁህ። አረ ተረጋጊ። ለምን እንደምንሄድ ተረጋጊ። በቃ መሄድ ይችላልሽ እንደው ለምን አሳበርኩት? አቢሽ ና ልብሴ ልቀይር። እሺ አንድ ጊዜ ነው መጣሁ። አንድ ጊዜ መጣሁ። በቃ አንድ እሺ አባት አቤት። አንድ ጊዜ ነው
ና አባት ምንድነው? ና ምንድነው? ፍራንክ አደረኩ። በጣም እግዚአብሔር ተሳክቶልኛል። ግን ትዕግስተኛ ነኝ። እመቤቴ ጌታ አትሄጂም። ስራ ናት። በጣም ትዕግስተኛ ነኝ። እግዚአብሔር ተባረክ። ወይኔ ይቅርታ እግዚአብሔር ነው። ፍራንክ ነው። እግዚአብሔር ሰላም በላችሁ። ላየሁትም ደግሞ እንዴት ነው የከተትሽው? ምንም ማድረግ አልችልም። በቃ ከቲቪ ጀርባ ነው ያለኝ አማራጭ። በቃ ብቻሽን ስትሆኚ በቃ ተንኮል ነው። እንዴት ብዬ ፕራንክ ላድርግ? የመጀመሪያ ፕራንካችን ነው በነገራችን ላይ። ከዚህ በኋላ እንግዲህ ምላሹን አላውቅም፣ ግን ሰላም በላችሁ ቤተሰቦቻችንን። ሰራሽልኝ ወይ አስጠጣ ሰራሽልኝ ነው እርጎ ጠጣ። እውነት ይቅርታ አባቴ። የእውነት እሰራልሻለሁ አይባልም። ፕራንክ አይደለም ብድር ነው። ቤተሰቦች ብድር አይደለም። ግን ጎበዝ ነኝ። ሳክቶልኛል። እንሂድ ይባላል አይባልም። እሺ እኔ ፍቅር አደረጋለሁ። ተባረክ